ይህን ጽሑፍ ማንበብ 100 መጽሐፍት እንደማንበብ ነው። በወጣትነት ሁሉም ነገር ትክክል ነው ከሚል መመሪያ ወጣ። ሁሉንም ካላየው አላምንም አትበል። ሰምቶ ማመን ከተጎዱት መማር አስተዋይነት መሆኑን አትርስ። የ80 ዓመት ዕውቀትን ለመገብየት ግድ 80 ዓመት መኖር የለብህም። 80 ዓመት ከኖሩት በትሕትና መጠየቅ ይገባሃል። ምክርን ብትሰማ በነጻ ትማራለህ። ምክርን አልሰማ ብትል ግን በዋጋ እንደምትማር እወቀው። በዋጋ መማር ግን አድካሚ ደግሞም የሚያስመርር ነው። ብልህ ከሆነ በሰው ከደረሰው ትማራለህ። ሞኝ ከሆነ ግን በራስህ ሲደርስ ትማራለህ። የታየህን አሳይ፣ ያልታየህን አጥራው። በደንብ ያልተረዳኸውን አታስተምረው። ያልቀመስከውን ለሰው አትጋብዝ። የሰማኸውን ሁሉ አትመን። ያየኸውን ሁሉ ስጦኝ፣ የተናገርከውን ሁሉ ፈጽሞ አትበል። የሰጠሸውን እርሳ እንጂ አታውራ። ፍጻሜውን ሳታይ ምስጋና አታብዛ። ቀኑ ሳይመሽ ቀኑ ጥሩ ነው አትበል። ዓይንህ የፊቱን ቢያይ ልብህ የኋላውን ያስብ። ነገ ላይ እንድትደርስ የትናንቱን አትርስ። የምትሄድበት እንዳይጠፋህ የመጣህበትን አትዘንጋ። የአባቶችን መልካም ሥራ አብነት አድርግ። ካሳለፉት ሕይወት ተማር እንጂ አወዳሽና ወቃሽ አትሁን። ሌሎች መሆን ያለባቸውን ስታውቅ አንተ መሆን ያለብህ እንዳይጠፋህ ተጠንቀቅ። ደግሞም አንተም በታሪክ ፊት መሆንህን እወቀው። ክፋት አይሙቅህ፣ መልካም ነገርም ብርድ ብርድ አይበልህ። ለክፋት አቅም ካለህ ለበጎ ነገርም አቅም አለህና ተግባርህ የምርጫ ውጤት ነውና አስብበት። ገንዘብ የሚመልሰው የገንዘብን ጥያቄ ብቻ ነውና ሁሉም ነገር ገንዘብ ያስገኘኛል ብለህ አታስብ። ላለው አትሩጥ። ምጽዋትህና ተግባርህ በአቅምህ መጠን ይሁን እንጂ ከአቅምህ አትነስ። ድሃ ሆነህ ተበድረህ ስጦታ አትስጥ። በጣም ካልቸገረህ ለቅንጦት አትበደር። ያንተን ድርሻ ከጨረሰ ያልተጨረሰ የሌሎችን ድርሻ ፈጽምላቸው። ለሀብታም አትሳቅ፣ የድሃ ጉልበት አይለፍብህ። ያለ ሰው አልሆንክምና ሰው አትጥላ። የወጣህበትን መሰላል አትገፍትር፣ ለመውረድም ያስፈልግሃልና። ያየሽውን ሴት ሁሉ የመውደድ ጠባይ ካለቀቀ ትዳር አትያዝ። ካልጠየቁ በቀር አማካሪ አትሁን። ባልጠሩ ስፍራ አቤት አትበል። ካልሾሙህ መሪ አትሁን። ጉድለት በሌለበት ቦታ ጊዜህን አታባክን። የሰው ፊት ጥገኛ ሆነህ ሲስኩልህ የምትስቅ ሲቆጡህ የምታለቅስ አትሁን። ነገርህን በልክ፣ ቃልህን በጣም፣ ድምፅህን በዝግታ ፈጽመው። ዕውር እንዳይሉህ ያልታየሽን አያለሁ አትበል። ጨካኝ እንዳይሉህ ያልተሰማህን ጩኸት እሰማለሁ አትበል። ንፉግ እንዳይሉህ ያለ አቅምህ እረዳለሁ አትበል። ነገር አይገባውም እንዳይሉህ ያልገባህን እንደገባህ አድርገህ አትለፍ። አንድ በጎ ዕውቀት ሳትጨብጥ የዋልክበትን ቀን እንደኖርክበት አትቁጠረው። ስለዚህ መጽሐፍትን አንብብ፣ አዋቂዎችን ጠይቅ፣ ሁሉን ሳትንክ ስማ። ሥልጣን ሲሰጥህ መሪ እንጂ አለቃ አትሁን። ከፊት እየቀደመ አስከትል እንጂ ከኋላ ሆነህ አትቅደም። በዓላማ ኑር፣ እንቅፋቶች የሚያጸኑህ እንጂ ተግባርህን የሚያስተውህ አይሁኑ። ሕይወት ትምህርት ቤት መሆኑና ባለማወቅ ብዙ ትምህርቶች እንዳያመልጡ ተጠንቀቅ። የመከራ ቀን ወዳጆችህን አትርስ። የዛሬ ሰው ብቻ አትሁን፣ የትላንቱንም አስብ። አንገት የተፈጠረው ዞሮ ለማየት ነውን። ሰላም ሁኑ።